ውድ የዩቲዩብ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት በቴሌግራም ፓኬጅ እንዴት ገዝተን እንዴት መጠቀም እንዳለብን ነው እንግዲህ ማሳያችሁ ማለት ነው። ያው ትንሽ ቀን ጠፍቼ ነበረ፣ ያው አሁን ተመልሻለሁኝ። ዛሬ እንግዲህ ቴሌግራም ፓኬጅ ገዝተን እንዴት መጠቀም እንችላለን ነው፣ በቪፒኤን ማለት ነው። በቅናሽ ዋጋ እንግዲህ ቴሌግራም ፓኬጅ ገዝተን አጠቃቀሙ እንግዲህ ማሳያችሁ ይሆናል ማለት ነው። መጀመሪያ አፕ ስቶር ወይም ፕላይ ስቶር አፕሊኬሽኑን ዳውንሎድ እናደርገዋለን ማለት ነው። እኔ እንግዲህ መጀመሪያ ፕላይ ስቶር ላይ ይገባለሁኝ ማለት ነው። እንደዚህ ፕላይ ስቶርን ከከፈታችሁ በኋላ ሰርች ባሩ ላይ ትገቡና ምን ብላችሁ ሰርች ታደርጋላችሁ። እዚህ ጋር እኔ እንደምጽፈው አድርጋችሁ ጽፎታላችሁ ማለት ነው። ሰብን ኔት ቪፒኤን ብላችሁ ሰርች ታደርጉታላችሁ ማለት ነው። ሰርች ታደርጋችሁት እንግዲህ እዚህ ጋር እቺ በአረንጓዴ ሰብን አፕ የምትሏለች እሷን ዳውንሎድ ታደርጉታላችሁ። እኔ ምክንያቱም ቀድሜ ዳውንሎድ ስላደረጉት ኦፕን ብሎ ነው የመጣልኝ። እናንተ ጋር ደግሞ ኢንስቴል ብሎ ይመጣላችኋል ማለት ነው። ያን እንግዲህ ኢንስቴል ታደርጉና ዳውንሎድ ታደርጉታላችሁ ማለት ነው። ከዛ እሱን እንግዲህ ዳውንሎድ ካረጋችሁ በኋላ ምንድን ትገዳላችሁ? ኦፕን ትሉታላችሁ። ኦፕን ካላችሁት በኋላ እንግዲህ ያው እስኪ ከፍት ትንሽ እንጠብቀዋለን። እንደዚህ ይከፍትልናል ማለት ነው። መጀመሪያ ኮከብ 99 መሰላል ብለን ቴሌግራም ፓኬጅ ከገዛም በኋላ እዚህ ጋር ምን ሞላቸው ነገሮች አሉ። እነሱን እንግዲህ መጀመሪያ ከላይ መጀመሪያ እዚህኛው ታችኛውን እንትን እንላለን። ምክንያቱም እሱን ካልሞላው ነው ላይኛው አይመጣልን ማለት ነው። እዚህ ጋር ኢትዮጵያ ቴሌኮም ቴሌግራም ኢትዮ ቴሌኮም ቴሌግራም ፓኬጅ ኦቪፒኤን የሚለውን እሱን እንመርጣለን ማለት ነው። እዚህ ጋር እሷን ቲክ እናደርግና ከላይ አውቶ ሴሌክት ሰርቨር ላይ የሚለውን ላይ እንነካና ደግሞ ምንድን እናደርገዋለን እዚህ ጋር ኢትዮጵያ የምትለዋን እንመርጥና ወይም ቴሌግራም ፓኬጅ ላይ የምትለዋን እናረጋታለን ማለት ነው። ከዚያ ያንን ቴሌግራም ፓኬጅ የገዛ ነው ከገዛም በኋላ ይህን መጣን ኮኔክት እናደርገዋለን። እኔ አሁን ቪፒኤን ሌላ ቪፒኤን ኮኔክት ስላደረጉ ነው። በእንደዚህ ያደርጋችሁ እንግዲህ ገዝታችሁ በእንደዚህ አይነት መልኩ መጠቀም ትችላላችሁ ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ይመቻችሁ።